በምርጫ ስም የሚነገድበት የደምዳ በቋሪት ወረዳ ንጹሃን ተጨፈጨፉ። ያገዛዙ የጭንቀት ጥይት እናቶችን እየቀጠፈ ነው። ግንቦት 24 ቀን 2018 ዓ.ም ቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦር ህዝብ ግንኙነት በኢትዮጵያ ዲሞክራሲያዊ ስርዓትን ለመገንባት በሚደረገው የይስሙላ የፖለቲካ ቲያትር ስም በንጹሃን ዜጎች ላይ የሚፈጸመው ግድያና ግፍ ዛሬም ቀጥሏል። ዛሬ ግንቦት 24 ቀን 2018 ዓ.ም የብልጽግና ፓርቲ ምርጫ እያካሄዱ ነው በሚል የፎቶግራፍና የፕሮፓጋንዳ ስራዎችን ለመስራት በሚፍጨረጨርበት በዚህ ዕለት በንጹሃን አርሶ አደሮች ላይ የደም ዕዳ ሲያጎርፉላል። በቋሪት ወረዳ በጎምት ድዋሮ ቀበሌ ኮር ሚካኤል በተባለ ቦታ የሚኖሩት አርሶ አደር አቶ ቢሻው ተገኘ ወደ ወይቬን ቀበሌ ለሰርግ ተጠርተው በሄዱበት በገዢው ፓርቲ የጸጥታ ኃይሎች የብልጽግና አገልጋዮች እጅ በአሰቃቂ ሁኔታ ተሰውቷል። ከዚህም በተጨማሪ በሰርጉ ስርዓት ላይ የተገኙ በርካታ ንጹሃን ዜጎች በደረሰባቸው ከፍተኛ ድብደባና ምት ለአካል ጉዳት መዳረጋቸው ታውቋል። ያገዛዙ የጭካኔ ተግባር በዚህ አላበቃም። የሟቹን አርሶ አደር አስከሬን ለመቅበር በወይቬኝ ቀበሌ በተሰበሰበው አልቃሽ ላይ ከገበዘ ማርያም በዘፈቀድና በጭካኔ በተኮሱት የዙ 23 ጥይት ለቅሶ ላይ የነበረችን አንዲት እናት ህይወት ቀጥፏል። አገዛዙ አስቀድሞ ኮሮጆውን የሞላ ቢሆንም ለማስመሰል በቋሪትና በጎንጂ ቆለላ ወረዳዎች የፎቶግራፍና የሚዲያ ፍጆታ ለመስራት ቢሞክርም በፋኖ ኃይሎች መከቡን ተከትሎ ከፍተኛ ጭንቀትና መዋከቡ ውስጥ ገብቶ ውሏል። በጎንጂ ቆለላ ወረዳ ከፍተኛ ፍርሃት ውስጥ የነበረው የአገዛዙ ሰራዊት በሄሊኮፕተርና በድሮን ታግዞ ለጊዜውም ቢሆን ራሱን ተከላክሏል። መረጃዎች እንደሚያመለክቱት ከሆነ በ33ኛ ክፍለ ጦር ስር ከሚገኙት 63 ቀበሌዎች መካከል ብልጽግና የምርጫ ድራማ ለመስራት የሞከረው በሰባቱ ቀበሌዎች ብቻ ሲሆን በቀሪዎቹ 56 ቀበሌዎች ሙሉ በሙሉ በፋኖ ጊዜያዊ መስተዳድር ስር የሚገኙ በመሆናቸው ምንም አይነት ምርጫ አልተካሄደባቸውም። ይህ በምርጫ ዕለት በንጹሃን ላይ የተፈጸመው ጭፍጨፋ የብልጽግና አገዛዝ ለህዝብ ድምጽና ለሰው ልጅ ህይወት ያለውን ፍጹም መርህ አልባነትና ዴንታቢስነት ለዓለም አቀፉ ማህበረሰብ በግልጽ ያሳየ ክስተት ነው። የመንግስትና የህዝብ ግንኙነት በአፈሙዝና በኃይል ማስገደድ ላይ ሳይሆን በህግ የበላይነት በዜጎች ደህንነት ጥበቃና በጋራ መተማመን ላይ የተመሰረተ መሆን አለበት። የአንድ ህጋዊና ጤናማ መንግስት ቀዳሚ ተግባር የዜጎቹን የመኖር መብት ማክበርና ማስከበር፣ ለቅሶና ሰርግ ሳይቀር በሰላም የሚከወኑባቸውን ዋስትናዎች ማረጋገጥ ነው። የገዢው ፓርቲ የጦር መሳሪያን በገዛ ህዝቡ ላይ በማዞር እናቶችን በለቅሶ ላይ መቅጠፉና ሰርግን ወደ ለቅሶ መለወጡ ስልጣንን ለማራዘም ሲባል ዜጎቹን እንደ ጠላት የመፈረጅ ፖለቲካዊ ውድቀቱን ያሳያል። ህዝብን እየጨፈጨፉ የሚደረግ ምርጫ የህዝብን ውክልና ሊያገኝ አይችልም። ዛሬ በኢትዮጵያ ምድር ላይ በዲሞክራሲ ስም የሚነገደው የፖለቲካ ቁማር በንጹሃን ደም እየታጠበ መሆኑን በማወቅ የዓለም ህዝብና የሰብአዊ መብት ተሟጋቾች ይህንን መርህ አልባ አገዛዝ እንድታወግዙ ጥሪያችንን እናቀርባለን።